እጅግ በጣም ያሳዝናል። በደቡብ አፍሪካ በመቶ ሺዎች አንኳኩ እንዲወጡ እያስጠነቀቁ እንደሚገኙ ነው እየተነገረ የሚገኘው። እንደሚታወቀው በደቡብ አፍሪካ ዋና ከተማ በሆነችው ጆሃንስበርግ እንዲሁም ደግሞ በሷ ቅርብ አቅራቢያ ላይ የሚገኙ የተለያዩ የደቡብ አፍሪካ ከተሞች ላይ እንግዲህ ኢትዮጵያውያንን ጨምሮ የተለያዩ የአፍሪካ ዜጎች ማለትም ስደተኞች ሀገራቸውን ለቀው እንዲወጡ በከፍተኛ ሁኔታ እያስጠነቀቁ ይገኛሉ። ይህ ማስጠንቀቂያ እስከ ጁን 30 ማለትም ደግሞ እስከ ሰኔ 23 በኢትዮጵያ ማለት ነው ለመጨረሻ ጊዜ ለቀው እንዲወጡ የመጨረሻ ማስጠንቀቂያ መስጠታቸው ነው በሰዓት እየተነገረ የሚገኘው። ይህንን ተከትሎ እንግዲህ በየቤታችን እየዞሩ እያንኳኩ ለቃችሁ ውጡ እስካሁን ድረስ አላችሁ በማለት እያስጠነቀቁን ይገኛሉ ሲሉ ኢትዮጵያውያኑ ለቲክቫ ኢትዮጵያ መረጃዎቻቸውን እያጋሩ ይገኛሉ። እጅግ በጣም አሳሳቢ ሁኔታ ላይ የደረሰው የደቡብ አፍሪካ ጉዳይም ባለፈው ሳምንት ብቻ 12 የሚሆኑ ሰዎች በጅምላ ተተኩሶባቸው ህይወታቸው ማለፉን የደቡብ አፍሪካ መንግስት ገልጿል። እንዲሁም ደግሞ 3 ሰዎች ላይ ማለት ነው ከባድ የሆነ ጉዳት እንደደረሰባቸው እየተነገረ የሚገኘው አሳሳቢ ሁኔታ ላይ ደርሷል። የተለያዩ የአፍሪካ ሀገሮች ዜጎቻቸውን ከደቡብ አፍሪካ እያስወጡ ይገኛሉ። በዚህ ጉዳይ ላይ አዲስ መረጃ የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ። እጅግ በጣም ያሳዝናል። በደቡብ አፍሪካ በመቶ
ሺዎች የሚቆጠሩ ሰዎች ወደ አደባባይ እየወጡ ይገኛሉ። ኢትዮጵያውያን በጠራራ ፀሐይ በጥይት በቆሙበት እየተገደሉ ባለበት በዚህ ሰዓት ላይ ጥቁር ደቡብ አፍሪካውያን ጥቁር ሰርቶ ሲበልጣቸው እጅግ በሚያስጠላ ሁኔታ እየተናደዱና ሰዎችን እየገደሉ ይገኛሉ። ደቡብ አፍሪካውያን በተለምዶ ጥቁር ሲበልጣቸው አይወዱም። ነገር ግን ነጮች በልጠዋቸው ሀገራቸው በኢኮኖሚ በከፍተኛ ሁኔታ በሰፊ ልዩነት እነሱን እየበለጧቸው ቢሆንም ነገር ግን ደሃ ኢትዮጵያውያን ደሃ ሌሎች የአፍሪካ ሀገራት በደቡብ አፍሪካ ሰርተው ስለተለወጡ ብቻ በአፍሮፎቢክ አማካኝነት አሁን ላይ ከሀገራቸው እንዲወጡ እንደዚህ እንደምትመለከቱት ሰልፍ እያደረጉ ይገኛሉ። እጅግ በጣም ያሳዝናል። የኢትዮጵያ መንግስት በዚህ ጉዳይ ላይ እስካሁን ድረስ መግለጫ አለመስጠቱም በጣም የሚያስገርም ነው። በተለይም ደግሞ የጋና አሁን ላይ የጋና መንግስት ይፋዊ የሆነ ሁኔታ አውግዞ እንግዲህ ለደቡብ አፍሪካ መንግስት ይፋዊ የሆነ መግለጫን ልኳል ማለት ነው። ኢትዮጵያም ታዲያ በዚህ ጉዳይ ላይ ለዜጎቿ ቅድሚያ መስጠት አለባትም ተብሏል። ጋስ እንግዲህ ጫካ ግቡ ብያለሁ። ቶሎ ብላችሁ ጫካ ግቡ። እንደምንም ሆናችሁ ከቤት ወጣችሁ ጫካ ግቡ። ዛሬማ በጣም ይገርማል። እንግዲህ ሰላማዊ ሰልፍ የወጣው ዋና ፖሊስ ነው። ፖሊስ እያያችሁ ነው። ፖሊስ ፉሰት ውጣ ውጡ እያለ ነው። ስለዚህ እንግዲህ ኮሮኮሮች አይዛችሁ። ጤና ይስጥልኝ። ጤና ይስጥልኝ ቴዲ፣ እንደምን አለን እግዚአብሔር ይመስገን። ስለ ሳውዝ አፍሪካ እያወራን ነው። ወገኖቻችን ላይ የደረሰ ያለው ጉዳይ ምን ትላለህ? የምታቀርባቸው አርስቶች ቬሪ ኢንተረስትድ ናቸው። አንዳንዴ አልፎ አልፎ እሰማለሁ። ያ በጣም ያሳዝናል። ሳውዝ አፍሪካ የደረሰው ያው እንግዲህ መቼም ሀገር የሌለው ሰው ማንም አከብረው። እሱ አንድ ትልቅ ችግር ነው። አሁን አንድ ወንድሜ አሁን በፊት ይናገር ነበረ እና ምንድን ነው የምለው በተወሰነ ደረጃ አሁን ለምሳሌ የወሳና ልጆች ከሀዲያ ልጆች ጋር ይቀጣጠላል። እውነት ምክንያቱም የዘራኸውን ነው የምታጭደው። በፍቅር ያሳደግከው ልጅ ፍቅር ነው። በጥላቻና ከፋፍለህ በአጥር አጥረህ ጎረቤትህ ጠላት ነው እያልክ ያሳደግከው ልጅ ደግሞ ሌላ ነገር ሊሰጥህ አይችልም። የሚመልስልህ እንዳሳደግከው ነው ሪስፖንድ የሚያደርግልን። አሁን ያለው ጉዳይ ትልቁ ችግር ከአገር ወጥቶ ውጭ እንኳን ያሉትን አንድ ሊያደርግ አልቻለም። ይሄ ያለው የዘር ፖለቲካ ኢትኒክ የሚባለው ፌዴራሊዝም በተወሰነ ደረጃ አሁንም እንዲያውም እልቤት አድርጎ ሁሉ ሰው ነቅተዋል። የዘር ፖለቲካ አስቸጋሪ እና መጨረሻው አደገኛ እንደሆነ። ነገር ግን አንድም ሰው በዘር አንገዛም ሲል ግን አትሰማም። ሁሉም ሰው ችግሩን አቆታል። ከችግሩ የሚወጣበት መንገድ ግን ተፈራርቶ ነው ያለው። በዘር ፖለቲካ ነው እዚህ ደረጃ የደረስነው። ሀገር ውስጥም እርስ በርሳችን የምንገዳደለው፣ ሀገር ውጭም እርስ በርሳችን የምንገዳደለው፣ ብሔርና ብሔር የምታጋጩን፣ አንዱን ብሔርም ለሁለት ከፍላችሁ የምታባሉን። እኛ በዘር ፖለቲካ አንገዛም፣ ብዙ ሀገሩን ግን በፖለቲካ አንገዛም የሚል ግን አትሰማም። ተስማምቶታል። ስለዚህ የዘር ፖለቲካውን መቃወም ብቻ ትርጉም የለውም። ቢኮዝ ይህ ብሔር የዚህ ብሔር ጠላት ነው እያለ አንድ መንግስት እየሰበከልህ እንዴት ነው አንተ ከየት ታመጣዋለህ? ፍቅሩን ከየት ታመጣዋለህ? ለምሳሌ የአንድ የ8 ዓመት ልጅ ወስደህ በየቀኑ ይህ ጎረቤትህ ሊያጠፋን ነው ሊገለን ነው ጠላታችን ነው እያልክ ለ2 ወር ኤክስፐሪመንት ብትሰራ ልክ ልጁ ስራ እንደጀመረ መሳሪያ ነው የሚገዛው። ቢኮዝ ብሬኖሽ ያደረግከው ኔጋቲቭ ኢነርጂ ነው። ብሬኖሽ ያደረግከው